ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይኖላችሁ። ዛሬ ድንቅ መረጃ ይዤላችሁ መጥቻለሁ። በዛሬ ትምህርታችን ላይ ይዤላችሁ የመጣሁት ለ44 ዓመታት ባለማቋረጥ የተደረጉ የጥናት ውጤቶች ነው። እነዚህ ጥናት ውጤቶች በይበልጥ ከነርቭ ጋርና ከጡንቻ ጋር ተያይዞ የማቃጠል የመኮረጣጠምና ተመሳሳይ ስሜቶች፣ ህመሞች ያጋጠማችሁ ላላችሁ ሰዎች ተፈጥሯዊ መፍትሄዎችን ሊሰጣችሁ የሚችል ጠቃሚ መረጃ ነው። ከታላቅ ትህትናና አክብሮት ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የዩቲዩብ አልጎሪዝሙን በመደገፍ ትምህርቱ ብዙ ሰው ጋር እንዲደርስ ያደርጋል። ይህን ትምህርት ለሌሎች ማጋረታችሁንም አትዘንጉ። ለቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ የተለያዩ ጥናት ውጤቶች፣ አርቲክሎች ላይ መሰረት አድርጌ በማመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። በዚህ ትምህርት ላይ የምንመለከተው የፌኔግሪክ በአማርኛው አብሽ ብለን የምንጠራው ከነርቭና ከጡንቻ አንጻር ያለውን የሜዲሲናል ባህሪ ወይም የፈዋሽነት የማከም ባህሪ ነው የምንመለከተው። በይበልጥ ከነርቭ ህመምና ተመሳሳይ ስሜቶች ጋር ተያይዞ የምንወስዳቸው ተፈጥሯዊ መፍትሄዎች ላይ ከፍተኛ ጥንቃቄን ማድረግ ያስፈልጋል። አንዳንድ ኸርባል የሆኑ ተፈጥሯዊ እነዚህ ፕላንቶች ስንጠቀማቸው ለምሳሌ ያክል በትንሽ እንኳን መጠናቸውን ከፍ አድርገን ከተጠቀምን የነርቭ ስርዓታችንን ከመደገፍ ይልቅ በይበልጥ ፕሪፈራል ብለን የምንጠራቸው ከአንጎላችንና ከስፓይናል ኮርዳችን ውጭ ያሉ ነርቮች ላይ አሉታዊ ጫናዎችን ሊያስከትሉ ይችላሉ። የነርቭ ጤንነትን ከማሻሻልና ከመጠበቅ በተጨማሪ ፈዋሽነት ወይም ሜዲሲናል ባህሪ ካላቸው እጽዋቶች ፕላንቶች መካከል ፌኔግሪክ አብሽ አንዱ ነው። አብሽ ከነርቭ ስርዓት አንጻር የሚከተሉትን ጠቀሜታዎች ይሰጠናል። በእርግጥ አብሽንም ቢሆን ስንጠቀም መጠኑን መለየትና ማወቅ ያስፈልገናል። ይህን የምነግራችሁ ይሆናል። አብሽ ከነርቭ ስርዓት አንጻር የሚሰጠን ጠቀሜታዎች የሚከተሉት ናቸው። አንደኛ፣ የነርቭ ፋይበሮችን ጤንነት የማሻሻልና እንዲያገግሙ ከደረሰባቸው አደጋዎችና ጉዳቶች መልሰው አገግመው በአግባቡ ተግባራታቸውን ስራቸውን ማከናወን እንዲችሉ ያደርጋል። ነርቭ ፋይበር ብለን የምንጠራቸው እነዚህ ነርቭ ክፍሎች በዋነኝነት በአንጎላችን፣ በስፓይናል ኮርድና በሌሎች ሰውነት ክፍሎቻችን መካከል ጤናማና ያልተቋረጠ የመልእክት መለዋወጥ ኮሚኒኬሽን እንዲኖር የሚያደርጉ የመረጃ ማስተላለፊያ መረብ ብለን ልንጠራቸው እንችላለን። ሴንተር ሆኖ መካከል ሆነው በአንጎላችንና በሌሎች ሰውነት ክፍሎቻችን መካከል ጤናማ የሆነ ኤሌክትሪካል ሲግናል እነዚህም መልእክቶች መለዋወጥና መተላለፍ እንዲኖር የሚያደርጉ የመልእክት መለዋወጫ መረብ ብለን ልንጠራቸው እንችላለን። ነርቭ ፋይበር ብለን የምንጠራቸው እነዚህ ነርቭ ፋይበሮች ላይ የሚደርስ አደጋ በከፍተኛ ደረጃ በጥቅሉ የነርቭ ስርዓትን ይጎዳል፣ ከፍተኛ የሆነ አደጋ ውስጥ ይጥላል። ለምሳሌ ያክል በደም ቧንቧ ውስጥ ከፍ ያለ የግሉኮስ የስኳር ሞለኪውሎች መንቀሳቀስ መኖር፣ በይበልጥ ደግሞ የአይነት መንቀሳቀስ ረዘም ላለ ሰዓታት በሚቆይበት ጊዜ የአይነት ድግግሞች በሚኖሩበት ጊዜ በቀጥታ የነርቭ ስርዓትን ሊጎዳ ሊያቃውስ ይችላል። በይበልጥ ደግሞ ፕሪፈራል ብለን የምንጠራቸው ከአንጎልና ከስፓይናል ኮርድ ውጭ ያሉ ነርቮችን ሊያጠቃ ይችላል። ለምሳሌ ያክል እግርና እጅ አካባቢ ያሉ ነርቮችን ሊያጠቃ ዳሜጅ ሊያደርግ ይችላል። አብሽ ወይም ፌኔግሪክ ከላይ ጠቀስኩትን የነርቭ ጤንነትን የማሻሻል ጠቀሜታን ከመስጠት በተጨማሪ በደም ውስጥ ከፍተኛ የሆነ ከፍ ያለ የግሉኮስ ወይም የስኳር ሞለኪውል መንቀሳቀስ እንዳይኖር የእነዚህን ስኳር ሞለኪውሎች በተሻለ ደረጃ መቆጣጠር እንችል ያደርጋል። በይበልጥ ሰውነታችን ኢንሱሊን ሆርሞንን የሚያመርትበትን ስርዓትና የኢንሱሊን ሆርሞን ይዞ የሚመጣውን መልእክቶች ተቀብለው ለዚህ መልእክት ተገቢውን ምላሽ የሚሰጡ ጉበትና ጡንቻ አካባቢ ያሉ ሪሴፕተሮች ይህን መልእክት የሚቀበሉ መልእክት ተቀባይ ሴሎች ይህን መልእክት ተቀብለው አፋጣኝ ምላሽ በመስጠት ሰውነታችን በደም ውስጥ ሲሰራጭ የነበረውን ግሉኮስ በተሻለ አቅም ከደማችን ውስጥ በማውጣት ወደ ጡንቻና ወደ ጉበት በመውሰድ በደማችን ውስጥ ጤናማ ስቴብል የሆነ የስኳር ግሉኮስ ሞለኪውል እንዲኖር ያደርጋል። ይህም በተዘዋዋሪ ነርቭ ጤንነትን ይጠብቃል፣ ያሻሽላል። ከዛም በተጨማሪ አብሽ ውስጥ በተፈጥሮ የሚገኙ ትራይጎኖላይን እና 4 ሃይድሮክሲ አይሶሉሲን ተብሎ የሚጠሩ እነዚህ ባዮአክቲቭ የሆኑ ውህዶች ኮምፓውንዶች፣ አንድ ኮምፓውንድ እጽዋት ውስጥ የሚገኝ ወይም ፍሩት ውስጥ የሚገኝ አንድ ውህድ ወይም ኮምፓውንድ ባዮአክቲቭ ነው ማለት ከዚህ በፊት እንደጠቀስኩላችሁ ለሰውነታችን አገልግሎት መዋል የሚችል ሰውነታችን ሊጠቀመው ዳይጀስት አድርጎ ሜታቦላይዝ አድርጎ ፈጭቶ ሊጠቀመው አገልግሎት ላይ ሊያውለው የሚችል የውህድ ወይም ኮምፓውንድ አይነት ነው ማለት ነው ብያችኋለሁ። አብሽ በውስጡ ትራይጎኖሊን እና አይሶሉሲን ተብሎ የሚጠሩ ይህን አይነት ባህሪ ያላቸውን
ውህዶች በአክቲቭ የሆኑ ኮምፓውንዶች ይዟል። እነዚህን ውህዶች በውስጡ መያዙ ከላይ ጠቀስኩትን የነርቭ ፋይበሮችን ጤንነት ከማሻሻል በተጨማሪ ከአንጎልና ከስፓይናል ኮርዶች ለምሳሌ ያክል እግርና እጅ አካባቢ ያሉ እነዚህ ፕሪፈራል ብዬ ጠቀስኩላችሁ ነርቮች ላይ ከደረሱ አደጋዎች ጋር ተያይዞ ጉዳት ላይ የነበሩ ነርቮች መልሰው ሪጀነሬት ማድረግ እንዲችሉ ወይም ደግሞ ጉዳት የደረሰባቸው ሴሎች ሊሆኑ ይችላሉ ነርቮች መልሰው ራሳቸውን ማከምና መልሰው አገልግሎት መስጠት ወደሚችሉበት ደረጃ መመለስ እንዲችሉ የሚረዱ የፕሮቲን አይነቶችን ኤንጂኤፍ እና ቢዲኤንኤፍ ተብለው የሚጠሩ ፕሮቲኖች አንጎላችን እነዚህ ፕሮቲኖች እንዲመነጩና እንዲሰራጩ የሚያደርግበትን ስርዓት እንዲቀሰቀስ ያደርጋሉ። የእነዚህ ፕሮቲኖች መቀስቀስ ጉዳት ደርሶባቸው የነበሩ ነርቮች አንደኛ የደረሰባቸውን ጉዳት ተቋቁመው ተግባራቸውን ማከናወን እንዲችሉ ያደርጋል። ጉዳቱ የከፋ ከሆነና ከሞቱ በእነዚህ ኒውሮኖች መካከል የነበረው ኮሚኒኬሽን ወይም መልእክት መለዋወጥ እንዳይቋረጥ አዳዲስ ኒውሮኖች የሚመሰረቱበት ስርዓት እንዲከናወን በማድረግ የነርቭ ስርዓት ላይ ደርስ የሚችል ጊዜያዊም ሆነ ቋሚ አደጋዎች እንዳይከሰቱ ሰውነታችን በተሻለ ደረጃ እነዚህን መቆጣጠር እንዲችል ያግዛሉ። ከላይ ጠቀስኩት አይነት በነርቮች መካከል በኒውሮኖች መካከል የነበረው የመልእክት ልውውጥና ስርጭት ለተወሰነች ሰከንድም እንኳን መቋረጥ ጊዜያዊ የሆነ የነርቮች ብስጭትን ከማስከተል ጋር ተያይዞ የማቃጠልና ተመሳሳይ ስሜትን ከማስከተል በተጨማሪ ቋሚ የሆነ የነርቭ በሽታ ሊያስከትል ይችላል። ይህ አይነት ስርዓት እንዳይከናወን ወይም እንዳይከሰት አስቀድመን መከላከል እንድንችል የራሱን አስተዋጽኦ ያደርጋል። ከጡንቻ አንጻር አበሽ ወይም ፌነግሪክ ያለው ጠቀሜታ ከፍተኛ የሆነ ህመምን የማስታገስ ጡንቻ አካባቢ ያሉ ሴሎች የጡንቻ ህዋሳቶች ላይ የደረሱ ጊዜያዊ ብግነቶች፣ ኢንፍላሜሽኖችና ተመሳሳይ ስርዓቶች ወደ ክሮኒክ ደረጃ ሳይደርሱ ሰውነታችን እነዚህን ማገገም እንዲችልና ጡንቻ አካባቢ ሊደርስ የሚችል መቆረጣጠምና ተመሳሳይ ስሜቶችን ተፈጥሯዊ በሆነ መንገድ ማቋረጥ፣ መቋቋም፣ ማስታገስ እንድንችል ያደርጋል። ለምሳሌ ያክል ከአካል ብቃት እንቅስቃሴ በኋላ ሊከሰት የሚችል ጊዜያዊ የሆነ ጡንቻ አካባቢ መቆረጣጠምና ተመሳሳይ ስሜቶችን አስቀድመን መከላከል እንድንችል አብሽን መጠቀም እንችላለን። እነዚህን ከላይ የጠቀስኳቸውን ጠቀሜታዎች ከአብሽ ለማግኘት አብሽን በሚከተለው መንገድ መጠቀም እንችላለን። አንደኛ በቀጥታ ፍሬውን መጠቀም እንችላለን። በዱቄት መልክ መጠቀም እንችላለን። የተሻለ የሚሆነው አብሽን በዱቄት መልክ ብንጠቀመው ነው። በዱቄት መልክ የምንጠቀም ከሆነ በቀን ከ2 ሻይ ማንኪያ በላይ መጠቀም የለብንም። በፍሬ የምንጠቀም ከሆነ በቀን ከ1 ሾርባ ማንኪያ በላይ መጠቀም የለብንም። በእንዲህ አይነት መንገድ አብሽን ለኛ በሚስማማ መንገድ ከላይ በተጠቀስኩት መጠን ብቻ መጠቀም ይችላል። ለምሳሌ አብሽን ማታ ዘብዝፈን አሳድረን ጠዋት ላይ መተን መጠጣት እንችላለን። ካልሆነም አብሹን በፍሬ ከሆነ የምንጠቀመው ማታ አሳድረ ነው የአብሹን ውሃውን መጠቀም እንችላለን። የተሻለ የሚሆነው በዱቄት መልክ ያለውን አብሽ ዘፍዝፈን ጠዋት ላይ መተን ብንጠቀመው ነው። በእንዲህ አይነት መንገድ አብሽን በመጠቀም ተፈጥሯዊ በሆነ ሁኔታ ከነርቭና ከጡንቻ አንጻር ያሉ ህመሞችና እነዚህን ስሜቶች ማስታገስ እንችላለን። አስቀድመን አብሽን የመጠቀም ልምድን በማዳበር ደግሞ እነዚህን ችግሮች ከመከሰታቸው በፊት ቀድመን መከላከል እንችላለን። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ሌላው የሚከተሉት ሰዎች አብሽን ባይጠቀሙ መልካም ነው። በተለይ ደግሞ አብሽን በሰፕሊመንት መልክ ባይጠቀሙ መልካም ነው። በሰፕሊመንት መልክ ስንል ከአብሽ የሚዘጋጁ ኤክስትራክቶች በኪኒን መልክ ሊሆን ይችላል፣ በፓውደር መልክ ሊሆን ይችላል፣ ተሽጠው ታሽገው ከፋርማሲ የሚሸጡ እንዲህ አይነት ሰፕሊመንቶችን ባይጠቀሙ መልካም። እንደ አጠቃላይ አብሽን በሰፕሊመንት መልክ እንደተጠቀሙ አልመክራችሁም። አብሽን መጠቀም የሌለባቸው በሰፕሊመንት መልክ ሆነ ከላይ በጠቀስኩት መንገድ አዘጋጅተው መጠቀም የሌለባቸው እርጉዝ የሆነች ሴት፣ ከስኳር በሽታ ጋር ተያይዞ መድኃኒት እየወሰዱ ያሉ ሰዎች፣ የደም ማቅጠኛ መድኃኒት የሚወስዱ ሰዎች፣ በቅርቡ ሰርጀሪ ማድረግ እቅድ ያላቸው ደግሞ ሰርጀሪ ያደረጉ ሰዎች፣ ሌላኛው ሆርሞን ሴንሲቲቭ የሆነ ካንሰር ያጋጠማቸው ለምሳሌ ያክል የጡት ካንሰር ያጋጠማቸው ሰዎች አብሽን ከመጠቀማቸው በፊት ሕክምናውን እያደረጉበት ያሉበት የጤና ተቋም ካለ ሕክምና ባለሙያ ጋር ቀርቦ መነጋገር አስፈላጊ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ ባይ